ጉዟችን እንደቀጠለ ነው። በጣም የሚያማምሩ ቪው ነው ያለው። ሰላም እንዴት ናችሁ? ሁሉ ሰላም። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ ያለነው ከባለፈ ቪዲዮአችን የቀጠለ ያም የሃይኪንግ ጉዟችን እንጀምራለን ማለት ነው። እንግዲህ እሱ እንጀምረው ባለፈ እንዳልኳችሁ ሞንትሮ ይሏታል በፍሬንች ትንሽ አክሰንት አላት፣ ግን ሞንትሮ ትባላለች። ከዛ ከተማ ተነስቼ የሆነ ሪቸር ዲ ኔት ትባላለች። ፕሮናንሴሽን አላት ፈረንሳይኛ፣ እሷን አልችላትም። ከዚህ ተነስቼ ነው ጉዞ የምጀምረው። ትሬን አለ። ያ ማለት ይሄ ከጀርባ የምታዩት የሆነ ኦልድ ትሬን አይነት ነገሮች አሉ። በሱ ነው የምትሄዱት። የ50 ደቂቃ 55 ደቂቃ መንገድ ነው። ከዛ በኋላ ደግሞ ፒኩ የተራራው ጫፍ ላይ ከደረሳችሁ በኋላ ደግሞ ድጋሚ በእግራችሁ የሆነ አክል ወክ እያረጋችሁ ቦታው ላይ የተለያዩ ቪዎች የምታዩበት የተለያየ ሳይድ ላይ ያ ማለት ሌኩን የምታዩበት ያማልኳችሁ የሌክ ጄኔቫ ከላይ ሆናችሁ የምታዩበት ቦታ አለ። ከዛ ተጨማሪ ደግሞ የተለያዩ የፈረንሳይ ላይ ያሉ የተለያዩ ቦታ ላይ ያሉ ከርቀት የሚታዩ ትልቅ ተራሮችን የምታዩበትና የሚገርም የሆነ ፓኖራሚክ የሆነ ቪው ያለበት ቦታ ነው የምንሄደው። ስለዚህ ጉዟችን ከዚህ እንጀምራለን። ከዚህ ጀምረን ደግሞ እያሳየኋችሁ እንቀጥላለን። ተፈጥሮ ደግሞ ቅድም እንዳልኳችሁ ከላይ ሆናችሁ ተራራው ላይ ስለምትሄዱ እቺ አሁን ምላችሁ እቺ ትሬን የምትሄደው ከላይ ስለሆነ በጣም የሚገራርም የሆነ ቪው እያያችሁ ነው የምትሄዱት። ከዛ በኋላ ደግሞ ድጋሚ ተራራው ላይ ከደረሳችሁ በኋላ ደግሞ የምታዩት ነገር በጣም የሚገርም ስለሆነ እሱን እያሳየኋችሁ እቀጥላለሁ። በዛ ላይ የሚገርም የሆነ ተራሮች እየሰነጠቀ ነው የሚሄደው ይሄኛው ትሬንና በጣም አሪፍ የሆነ ኤክስፒሪየንስ ነው። ስለዚህ ጉዟችን ከዚህ እንጀምራለን ማለት ነው። ቀጥታ አሁን ወደ ጉዟችን እንቀጥላለን። ሌትስ ጎ። እንግዲህ ጉዟችን እንደቀጠለ ነው። በጣም የሚያማምሩ ቪው ነው ያለው። ያ ማለት ተራራው ላይ በጣም የሚገርም የሆነ ጫካ ነው ያለው ማለት እኛ ሀገር ላይ ብዙ አላየሁም እንደዛ ይሄ። ምክንያቱም ብዙዎቹ የኛ ሀገር ጫካዎች አክሰሰብል ስላልሆኑ ማንም ሰው አይጎበኛቸውም፣ ወይ ደግሞ ማንም ሰው ለሃይኪንግ አይመርጣቸውም። አሁን የሆነ ያክል የተለመደ የመጣ የሃይኪንግ ጉዞ አለ እንጂ ድሮ ጊዜ በጣም ብዙ ያስፈራ ነበር ጫካ ሄዶ ወክ ማድረግ ወይ ደግሞ ሃይክ ማድረግ። አሁን ግን እዚህ ግን አብዛኞቹ ቦታዎች ይሄ የምታያቸው ቦታዎች ለሃይኪንግ የሚመቹ እንግዲህ ደግሞ በትሬን አክሰሰብል የሆኑ ናቸውና በጣም የሚገርም ቪው እያያችሁ በትሬን እየሄዳችሁ አሊያም ደግሞ በእግራችሁ ወክ እያረጋችሁ ያ ማለት ሃይክ እያረጋችሁ እየሄዳችሁ መዝናናት የምትችሉበት ቦታ ነውና በጣም የሚያምር የሆነ ቪው ነው። ይሄ ተራራዎቹ ላይ ደግሞ በጣም የሚያምር የሆነ ነው። እኛ ሀገር እንግዲህ ውስጥ ያሉ ናቸው። እኛ ሀገር ላይ ሌክዠሪ ልትሏቸው የምትሏቸው አይነት ቤቶች አሉ። ነገር ግን ኖርማል የገበሬ ልትሏቸው ይችላላችሁ ወይ ደግሞ የኖርማል ሰው ቤቶች ናቸው። ነገር ግን የሚገራርም የሆነ ቪው የሚገርም የሆነ ስትራክቸር ላይ የተሰሩ ቤቶች አሉ። በጣም የሚያምር ቪው ነው ያለው። አሁንም እንግዲህ የሱን ቪው እያሳየኋችሁ ወደ ላለው ተራራው ጉዟችን እንቀጥላለን ማለት ነው። እንግዲህ ከዚህ ጋር ራሱ እንደምታዩት አሁን ይሄ ቤት ተራራ ላይ ነው ያለው። በዛ በኩል ስታዩት ሙሉ ተራራ ነው። እዚህም ደግሞ እኛም ያለነው ባንደኛው በተቃራኒው ሳይድ ተራራ ላይ ነው ያለነው። ነገር ግን እዚህ ተራራ ላይ ሆኖ ይሄ የሚገርም የሆነ ቤት አለ። ነገር ግን ቤቱ ብቻ አይደለም እንደምታዩት ይሄ ተራራ ላይ ሆኖ መኪና ይታያቸዋል። መኪና አለ እዚህ ጋርና ሰውየው በመኪና ይመጣል ማለት ነው። ለመኪና አክሰሰብል የሆኑ እንዲሁም ቅድም እንዳልኳችሁ ለሃይኪንግም አክሰሰብል የሆኑ ትራንስፖርት ደግሞ እዚህ መንገድ አሁን የምናየው የትሬኑ ደግሞ አለ። በትሬኑም እንዲሁ አክሰሰብል የሆነ አይነት ቦታ ነው ይሄኛው ማለት ነው። በዛ ላይ ደግሞ ከፊት በዛ ሳይድ በካሜራ ለማሳየት ትንሽ ያስቸግራል እንጂ የሌኩ ያልኳችሁ ደግሞ ይታያል በዛ ጋርና በቃ የሆነ የሚያምር የሆነ ቪው ነው ልነግራችሁ አልችልም። በጣም ውብ የሆነ ተፈጥሮ እያያችሁ የምትኖሩበት የሆነ ሰፈር ነው። ይሄ አሁን ያልኳችሁ ደግሞ የትሬኑ የሚሄደው እንግዲህ ተራራው ላይ በቃ የሆነ ሰዓት ላይ ውስጥ እየሰነጠቀ የሆነ ሰዓት ላይ ዳር እየሄደ ነው የሚሄደውና በቃ በአንደኛው ሳይድ ተራራ ሲገባ በሌላኛው ሳይድ ያለውን ቪው ታያላችሁ። በአንደኛው ሳይድ ተራራውን ሲያቋርጥ በሌላኛው ሳይድ ያለውን ቪው ታያላችሁና
የሚገራርሙ የሆነ ቤቶች ነው የምታዩት። በየመሃሉ ደግሞ አሁን ያልኳችሁ የ55 ደቂቃ ጉዞ ነው ያልኳችሁ። ነገር ግን 15 ስቶፕ አለ መሃሉ ላይና በጣም ትልቅ አይደለም ቦታው። ይሄ ረጅም የምትሉት የሆነ ጉዞ አይደለም። ነገር ግን በየቦታው ስለሚቆም ነው ያም ያልኳችሁ። በየቦታዎቹ በየሰፈሩ የሚኖሩ ሰዎች ስላሉ ተራራ ላይ ቢሆንም የሚኖር ሰው ስላለ ለሰዎቹ ሙሉ የአክሰሲብል የሆነ ትራንስፖርት እንዲኖራቸው ነው። መኪና ባይኖራቸው እንኳን በፐብሊክ ትራንስፖርት እንዲመላለሱ የሚፈቅድ ነው። በዛ ላይ ደግሞ በጣም ብዙ ይሄ እንደ ሎጅ አይነት ነገሮች አሉ። ስለዚህ ሀብታሞቹ ሰዎች እዚህ እየመጡ የሆነ ያክል ጊዜ ቪውን እያዩ ማሳለፍ ሲፈልጉ እዚህ መጥተው ቆይተው ይሄዳሉ ማለት ነው። ስፔሻሊ ሰመር ሲሆን በጣም የሚገርም የሆነ ቪው ስላለው እሱ ላይ መጥተው የሚያሳልፉበት ቦታ ነው። እንግዲህ እንደዚህ እያለን እኛም ወደ ተራራ ወጥተው ተራራ ላይ ያለው ነገር ቪው እናያለን ማለት ነው። እንግዲህ እንደምታዩት በጣም ጉም ነው ተራራው። ተሸውጃለሁ ማለት ነው። ምክንያቱም ፀሐያማ ደመናማ ነበር የሚለው ወይዘር ሳይ፣ ነገር ግን እዚህ ስመጣ እንደምታዩት ከጀርባ የምታዩት አሁን በሙሉ ጉም ነገር ነው። ተራራ ላይ ያለነው፣ ነገር ግን ተራራው ምን እንደሆነ ራሱ በደንብ አይታይም። ምንም ማድረግ አይቻልም። ስለዚህ በዚሁ በጉም በሆነበት ሁኔታ ትንሽ ዞር እንላለን። አሁን ግን ዝም ብዬ ለሁኔታው ብዬ ሸሚዝ ይዤ ነበረ። እሱን ሸሚዜን እደርባለሁ። ከዛ በኋላ ደግሞ ትንሽ በዚህኛው ሳይድ የሆነ ያክል ፓኖራሚክ ቪው አለ ይላል። እሱ ጋር እየሄድን የሆነ ያክል እናያለን። ካልሆነ ደግሞ በዚህ በጉሙ ወክል እያደረግን ቦታዎቹን ለማየት እንሞክራለን ማለት ነው። እስከዛው ድረስ እንግዲህ መልካም ቆይታ ይሆንልን። ስለዚህ እንግዲህ ሸሚዛችን ደርበናል። አሁን ከዚህ ጀምረን ጉዟችን እንቀጥላለን ማለት ነው። እዚች ጋር ትንሽ ዋሻ ነገር አለች። በዋሻው ትሄዱና እዚህ ከፊት እንደምታዩት ዋሻ ነገር አለ። በሱ ዋሻ እንሄድና የሆነ ያክል ቪው ካለ እሱ ለማየት እንሞክራለን። እንግዲህ ካጣ ነው ደግሞ ከሌለ እንመለሳለን ማለት ነው። ዋሻው ረጅም ነው። ነገር ግን ቀጥታ ትሄዱና የሆነ ሎጅ ነገር አለ ወይ ደግሞ ሆቴል ነገር አለ። ከዛ በኋላ ደግሞ አሪፍ የሆነ ቪው፣ ያ ማለት ለማንኛውም ሰው ፐብሊኩ መጥቶ ቪው የሚያይበት ደግሞ አሪፍ የሆነ ቪው አለ። እስቲ እሱ ጋር ደግሞ ጉሙ ትንሽ የሚቀንስ ከሆነ እጅ ያሳያችኋለሁ ማለት ነው። እንግዲህ በዋሻው እንደመጣችሁ ያ ማለት ልክ ዋሻው እንዳለቀ ነገር ወደ ቪው ስትወጡ ያ ማለት ይሄ ቪው ጋር በጣም የሚያምር የሆነ ሬስቶራንት አለ። እዚህ ውስጥ አንድ አሪፍ ሬስቶራንት አለ። ሬስቶራንቱ ብዙ ጊዜ ሰመር ሲሆን ነው፣ ያ ማለት በጋ ሲሆን ነው ብዙ ጊዜ ሰርቭ የሚያደርጉት። ሌላ ጊዜ ብዙ ጊዜ ቪው ስለሌለው አይኖራቸውም። ነገር ግን እንደምታዩት እዚህ ጋር ውብ የሆነ በጣም የሚያምር የሆነ እንግዲህ እዚህ ጋር ሆናችሁ የሚገርም የተራራ ቪው እያያችሁ የምትዝናኑበት አይነት ሆቴል ነው። እዚህ እንደምታዩት በጣም የሚያምር የሆነ ሎጅ አይነት ነገር ነው የኛ ሀገር ላይ እንደሚባሉት። እሱ ነው ያለው። ከዛ በኋላ ግን ልክ እሱን አልፋችሁ ነገር ግን ለማንኛውም ፐብሊክ እንደምታዩት በዚህ ጋር የፓኖራሚክ ቪው አለው። እሱ የምታዩበት ቦታ ነው ይሄኛው የምትወጡት ማለት ነው። ነገር ግን ከውጭ እንግዲህ እዚህም ጋር ጉም ይመስላል። እንግዲህ ወጥቼ እስቲ ሊያውና እስቲ እንግዲህ ሬስቶራንቱ ከምንገባ የሆነ ያክል ትንሽ በጉምም ቢሆን ወክ አድርገን እንመለስ መሰለኝና ወደ ላይ የሆነች መንገድ አለች ቪው የምታሳይ። እሷ ላይ የሆነ ያክል ወክ እናድርግና ጉሙ ግን በጣም ቅዝቃዜ በጣም ከባድ ይመስላል። እንግዲህ ስታዩት እሱን አይተን እንመለሳለን ማለት ነው። እንግዲህ ከፊት እያሳየኋችሁ ልሄድ ዝም ብዬ የሚታይ ከሆነ እነዚህ ጨለማ ይመስላል በቃ። ነገር ግን ያው ሲቀርቡ ግን ይታያል። ቅዝቃዜና ንፋስ አለ። ነገር ግን የሆነ የሚያምር ነገር አለው። ግን ቪው ያ ፀሐይ ቢሆንና ሙሉ ነገር ቢታይ ኖሮ በጣም የሚገርም የሆነ ነገር ነበር ለማየት የምንችለው። ነገር ግን ያው እንዳልኳችሁ ጉም ሆኗልና ምንም ማድረግ አልቻልንም ማለት ነው። እዚህ ራሱ ጭቃ ነው። ትንሽ ዝናብ አለ መሰለኝ። ይሄ ነገር ማለፍ ራሱ አይቻልም። አይ በዚህ በኩል ዝግ ነው። ቤት ነው የምንሄደው ታዲያ? ቴንክ ዩ። እንደምታዩት ሰዎች እየመጡ ስለሆነ የተዘጋው ለእንስሳ ወይም ለምናምን ነው ብለውኛልና ሰዎቹ
ዝም ብዬ ወክ እያረኩ ነው ወደ ላይ። ብዙ ቪው ለማየት አይመችም፣ ነገር ግን ቦታው ኖርማሊ ግን ስታዩ ደግሞ በጣም ደስ የሚል ነው። የአሁኑ ሰዎች ራሱ ከኔ ጋር አብረን ነበር በትሬን ከከተማ ራሱ የመጣ ነው። ቤተሰቦቻቸው ይዘው የመጡ ነገር ናቸው ሰዎቹ። ለዚህ የወክ ለማድረግ ነበረ እንግዲህ የተዘጋው መንገዱ ከብቶች ምናምን እንዳያልፉ ሌላ እንስሳ እንዳያልፍ ነው አሉኝ። እንግዲህ ሌላ ነገር ካለ በዚህ በጨለማ ይዞኝ እንዳይሄድ እየፈራሁ ነው። ብቻዬን ነኝ፣ ማንም የለም። እንደምታዩት ከፊት እንደዚህ ጨለማ ነው ማለት ነው። ነገር ግን በዚህኛው በኩል አጭር የሆነች መንገድ አለች። ያኛው ወደዚህ ከሄዳችሁ በጣም ረጅም ነው ወደታች። ነገር ግን ይችኛዋ እሷ ስላለች እስቲ ትንሽ ወክ እያደረግን እንሄዳለን ማለት ነው። ይሄኛው ቦታ በነገራችን ላይ ይቺ ቦታ በ6700 ጫማ ነው የሚባለው። ከፍታው እነዛ ነገር ነው። ከመሬት ወለል በላይ 6700 ጫማ ላይ ነው አሁን ያለ ነው። ከሱ ሆናችሁ ነበር ሙሉ የምታዩት። በጣም ብዙ አሉ። ላይክ በተለያየ ሳይድ ትልልቅ የሆኑ ማውንቴኖች ስላሉ በዚህ አካባቢ ላይ እነሱ ለማየት የሚመች የሆነ ቦታ ነበር። ይሄኛው ብቻ ሳይሆን ሌኩን ለማየት ከዛ በተቃራኒ ደግሞ ሌሎች የተለያዩ ደግሞ በቅርበት ያሉ ተራሮች ለማየት የሚመች አይነት የሆነ ቪው ነበር የነበረው። ነገር ግን ለሱ አልታደልንም ዛሬ ማለት ነው። እንደምታዩት ሙሉ ጉም ነው። ወደ ላይ ስትሄዱ በቃ ጨለማ ነው። የምታዩት ነገር የለም። ሰብሰላ ወደታች ባሳያችሁ እንግዲህ ምንም ነገር የለም እንደምታዩት። ከዛ አካባቢ ነው እኛ አሁን የመጣሁት። በዛ እንደዚህ ዞሬ ነገር ነው የመጣሁት። ነገር ግን አሁን ያለው ሬስቶራንቱ እዛ አካባቢ ነው። ስንመለስ እንግዲህ እዛ ትኩስ ነገር ቀምሰን እንመለሳለን ማለት ነው። ነገር ግን እስቲ ዝም ብለን የሆነ ያክል ወደ ላይ ትንሽ ወክ እናርግና የሆነች ቪው ያለበት ቦታ ነበረ። ምንም ቪው የለም። ነገር ግን ዝም ብለን ደርሰን እንመለስ ብዬ ነውና እሱን እስቲ አይቼው እመለሳለሁ ማለት ነው። የሚጮህ ሰው ራሱ አለ ወገን። ሰው ይጮሃል መሀል ላይ። እዚህ ጋርም ተዘግቷል፣ እንደቀደሙ ተዘግቷል። ነገር ግን ይቺ ያለች ይቺ ማሰሪያ ያለች እሷን እንከፍተዋለን እንደዚህ። ከዛ እናልፋለን። አልፈን ደግሞ ድጋሚ እዝችው እንደዚህ እናስይዛታለን ማለት ነው። ኦልራይት ወደፊት እንግዲህ እየገሰገስን ነው። ሀገሬ ላይ ያልሄድኩትን ሃይኪንግ እዚህ ሀገር ስመጣ ሃይኪንግ ጀምሬያለሁ። እንግዲህ ጨለማ ነው እንግዲህ እንደምታዩት። እዚህ ከላይ አንድ የሚታይ ነገር አለ እንደምታዩት። ይሄ እዛ የሚታይ ነገር አለ። እሱ አካባቢ ነው ቪው የሚታየው። በዚህ ጋር እንሄድና እሱ ጋር እንደርሳለን ማለት ነው። የተለያዩ ቤቶች የሚመስሉ ነገሮች አሉ እዚህ አካባቢ። ነገር ግን በደንብ አይታዩአችሁም ለእናንተ። እነዚህ የኤሌክትሪክ ገመዶች፣ የተለያዩ ትልልቅ ነገሮች አሉ። ነገር ግን ለኖርማል ጉም ስለሆነ በደንብ አይታየም። አሁን እስቲ እዛች ጋር ሄደን እናያታለን። እስቲ አድካሚ ነው እንግዲህ ቅዝቃዜ መሆኑ አትሊስት የሆነ ያክል ጉልበት ይሰጣችኋል። ነገር ግን ተራራው ልነግራችሁ አልችልም። በጣም አድካሚ ነው። እያለከለክን ነው እንግዲህ እየወጣን ያለ ነው። በዛ ላይ እኮ ሙቀት ነው ብዬ እኮ ውሃ ምናምን ይዣለሁ እኮ። በጣም ተሸውጃለሁ ዛሬ። ምንም ማድረግ አይቻልም። አሁን ኦልሞስት የአንደኛው ፒክ ላይ እየደረስኩ ነው። እሱ ላይ ወጥቼ ደግሞ ምንም ይታይ ነገር አለ አይመስልም። እስቲ አይተን ዛሬ መጥፋታችን ነው። ካልሆነ በዚህ ጉም እንዴት እንደሚመለስ ራሱ አላውቀው። መንገዱ ድጋሚ እንዳይጠፋብኝ ስመለስና ወገን ኦልሞስት ደርሰናል። ያው የምታዩት ጋር ኦልሞስት ደርሻለሁ። ነገር ግን ይቺ ትንሿን መውጣት አቃተኝ። በጣም አድካሚ ነው። በዚሁ እኮ ቅድም ያያችሁት ያለፈው ሽማግሌ በዚህ ላይ መጣው። ትልቅ ሽማግሌዎች ዱላቸውን ይዘው ይመጣሉ እዚህ ድረስ። እኛ ግን ያው የኢትዮጵያ መንቀሳቀስ አልለመደብንም። እዚህ ስንመጣ እንዳከማለን። ፋይናሊ ደርሰናል። እዚህ
this is a view ይሄ ነበር ቪው በስላሴ በቃ ከዚህ ሆናችሁ ነበር ሙሉ የምታዩት አሁን ግን የሚታየው አጭሮቹ ብቻ ናቸው እንደምንም እዚህ ድረስ ደርሰናል ማለት ነው ሶ ይሄኛው ቪው የሚታይበት አሪፍ የሆነ ቦታ ነበረ እንግዲህ ከጀርባይ እንደምታዩት ይሄ በኖርማል በብሎኬት የተሰራ ነገር አለ ቆሞ የሚታይበት የሚያምር የሆነ ቪው ነበር የነበረው እዚህ ጋር ማለት ነው ነገር ግን ምንም ማድረግ አንችልም አሁን እዚህ ጋር ምናምን ብታዩት የተለያዩ ተራሮች ብታዩበት ያ ማለት እቺ ነው የምትመስለው እንግዲህ በአካል ስታዩት በቃ ይሄን የመሰለ እንትን ነው ሶ እዚህ ጋር እንደምታዩት ቅድም እንዳልኳችሁ በፊት ነበር ቅድም ያልኳችሁ አሁን ግን ይሄ እዚህ ጋር የምታዩት የ2042 ሜትር ከፍታ ማለት ነው ያ ማለት በጫማ ሲሆን ወደ 6000 ምናምን ፊት ነው የሚሆነው ሶ አሁን በዚህ ቦታ ነው ማለት ነው አሁን ትንሽ አረፍ ብዬ ተመልሰን ወደ ቅድም ያልኳችሁ ሬስቶራንቱ ጋር ሄደን የሆነ ያክል አረፍተን ረፍት አድርገን ተመልሰን ወደ ከተማ እንሄዳለን ማለት ነው እንግዲህ እንግዲህ ወደ ታች ጀምር ያለው ጉዞዬ በጣም ቁልቁለት ነው እንግዲህ ቅድም ዳገት ነበረ አሁን ደግሞ ቁልቁለት ነው ወደ ታች ነው የሚያስሮጠው እንግዲህ ጨለማ ነው በዛ ላይ እንግዲህ ወደ ታች የሚታይ ነገር የለም ከጀርባዬ እንኳን የሆነ ያክል ይታያል እንደምታዩት ሶ ቁልቁለት እየወረድን ነው አሁን ማለት ነው የሆነ ያክል ወክ ነው እንግዲህ ጨለማ ስለሆነ የመጣሁበት መንገድ ስቼ ፈረንሳይ እንዳልገባ በዚሁ እንጂ ሶ ታች ነው ሬስቶራንቱ ቅድም የነበርኩበት ጋር ወደዛ እየሄድኩ ነው አሁን ማለት ነው እንግዲህ ታች ወርጄ እንግዲህ ያለ የሚታይ ነገር ካለ አለ ከሌለም እዛ ሆነን ጉብኝታችን እንጨርሳለን የዛሬ ማለት ነው እንግዲህ በጣም የሚገርም ቪዲዮዎች ነበሩ እሱን ላሳያችሁ አልቻልኩም ነገር ግን ቅድም መንገድ ላይ የሆነ አክል ቪዲዮ አሳይቻችኋለሁ ከላይ ሆናችሁ ስታዩት ምን ያህል አሪፍ ነገር ውብ እንደሆነ ነገር ግን አሁን እስቲ ታች ሬስቶራንቱን እንውረድና የሚታይ ነገር ካለ አይተን ወደ ከተማችን እንመለሳለን ማለት ነው አሁን እንግዲህ እንደምታዩት ሬስቶራንት ውስጥ ደርሻለሁ አሪፍ የሆነ ሬስቶራንት አላቸው እዚህ ጋር ነገር ግን ውጭ መቀመጥ አይቻልም ቅድም ተሳየኋችሁ አሁን ውስጥ ነኝ ትኩስ እንግዲህ ሆት ቾኮሌት አዝዣለሁ ምክንያቱም በጣም ቅዝቃዜ ነው እጄ በጣም ቀዝቅዞኛል ነገር ግን እዚህ ብዙ መቆየት አልችልም ቅድም እንዳልኳችሁ ጉም ስለሆነ የሚታይ ነገር ስለሌለ ልመለስ ነው አሁን ከ15 ከ10 ደቂቃ በኋላ የቅድሙ ትሬን ይመለሳል ስለዚህ በሱ እንመለሳለን ማለት ነው የዛሬ ጉብኝታችን እዚህ ላይ ነው የጨረስነው ያ ማለት እንግዲህ የሆነ ያክል ለማሳየት ሞክሬያለሁ ቪዲዮቹ ነገር ግን እናሰብኩት ብዙ ነገር በጣም አሪፍ የሆነ ቪዲዮዎች ነበሩ እሱን ማሳየት አልቻልንም እንደምታዩት በዌዘሩ ምክንያት እንግዲህ በቀጣይ ሌሎች በጣም አሪፍ ቪዲዮዎች ይዤላችሁ እመለሳለሁ ስለዚህ ያን ቪዲዮአችን እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ አትርሱ መልካም ቆይታ ይሁንላችሁ እንግዲህ ቻው